የኤርትራ ጦር እንቅስቃሴ የሳተላይት ምስሎች ይፋ እንዳደረጉት የኤርትራ ጦር በትግራይ አዋሳኝ በዛላምበሳ አቅራቢያ ከፍተኛ ወታደራዊ ግንባታ አከናውኗል። ይህም በተለይም ካለፈው ዓመት ጥር ወር ከነበረው የኤርትራ ወታደራዊ ግንባታ አንጻር የአሁኑ ከ10 እጥፍ በላይ ማደጉን ነው የተጠቆመው። ከሳተላይት ምስሉ እንደምንመለከተው በርካታ መድፎች ተሰልፈው ይታያሉ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ እንቅስቃሴን ለመገደብ ኬላ ተጥሎብኝ ነበር አሉ። ፕሬዝዳንቱ እንዳሉት በዶክተር ደብረጽዮን የሚመራው የህወሓት አንጃ እኔን ወደ አዲስ አበባ ለመሄድ ወደ ኤርፖርት ስጓዝ ኬላ ጥሎ ለመያዝ ሞክሮ ነበር ብለዋል። ታጣቂዎች በፓትሮል በመሆን ኤርፖርት ድረስ መጥተው እኔን ለመቆጣጠር ሞክረው ነበር፣ ነገር ግን ቀድሜ ወደ ኤርፕሌኑ ውስጥ በመግባቴ ሊያገኙኝ አልቻሉም ብለዋል። አቶ ጌታቸው ረዳውንም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ነኝ፣ ማተሙም እኔ ጋር ነው ያለው ሲሉ ከሪዮት ሚዲያ ጋር በነበራቸው ቆይታ ተናግረዋል። እንግዲህ እስካሁን ማቀው የተደረገ ለውጥ የለም። ያው ማህተም አላስረከብኩም። ስለዚህ ህወሓት እስረኞችን ወደ ወታደራዊ ማሰልጠኛ እያስገባ ነው የሚል መረጃዎች እየተሰራጩ ይገኛሉ። በትግራይ ክልል ያለው ወቅታዊ ሁኔታ ውጥረት የሰፈነ በመሆኑ ተከትሎም ህወሓት እስረኞችን ከእስር ፈቶ ወደ ኤርትራ አዲካላ ወደሚገኘው ወታደራዊ ማሰልጠኛ እያስገባ ነው የሚል መረጃዎች እየተሰራጩ ነው። ስም መግለጽ ያልፈለጉት የአንድ አካባቢ ነዋሪዎች እንደገለጹት ህወሓት በክልሉ የሚገኘው እስር ቤቶች ውስጥ የሚገኙ ህግ ታራሚዎችን ከእስር በመፍታት በአጭር ጊዜ የጦር ስልጠና ሰጥቶ ወደ ውጊያ ለመላክ እቅድ ይዟል። የታራሚዎቹ ቁጥር ቀላል የማይባል እንደሆነም ተገልጿል። ይህ መረጃ እስካሁን በገለልተኛ አካላት አልተረጋገጠም። ህወሓትም ሆነ የፌዴራል መንግስት በዚህ ጉዳይ ላይ እስካሁን ምላሽ አልሰጡም። ይህ አይነት ድርጊት ከተፈጸመ በክልሉ ሰላም ላይ አሉታዊ ተጽዕኖ ሊያስከትል እንደሚችል የፖለቲካ ተንታኞች ይገልጻሉ። እንዲሁም እስረኞችን ከእስር ፈቶ ለወታደራዊ ማሰልጠኛ መውሰድ በህግና በሰብአዊ መብቶች ላይ ምንም አይነት ተጽዕኖ ይኖረዋል የሚለው አነጋጋሪ ጉዳይ ነው። ይህ ዜና በተመለከተ ተጨማሪ መረጃዎችን ለማግኘት ጥረት ያደረግን ሲሆን ወቅታዊ መረጃዎችን ወደፊት የምናቀርብ ይሆናል። እነ ዮሐንስ ቦያለው ምስክር መስጠት ጀመሩ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛና ሁለተኛ ህገ መንግስታዊና ጸረ ሽብር ችሎት በእነ ዮሐንስ ቦያለው የክስ መዝገብ ተከሳሾች ላይ አቃቢ ህግ ያቀረባቸው ምስክሮች ማዳመጥ ጀመረ። ጠበቃ ሰለሞን ገዛኝ እንደገለጹት በመዝገቡ ከተዘረዘሩ 52 ተከሳሾች መካከል 16ቱ ብቻ በችሎት ቀርበው ክሳቸውን እየተከታተሉ ይገኛሉ። አቃቢ ህግ ካቀረባቸው 21 ምስክሮች መካከል አራቱ በዛሬው የችሎት ውሎ ላይ ምስክርነታቸውን ሰጥተዋል። ፍርድ ቤቱ የአቃቢ ህግ ምስክሮችን የማዳመጥ ሂደቱን እስከ መጋቢት 12 ቀን 2017 ዓ.ም ድረስ እንደሚቀጥል ከጠበቃዎቹ የተገኘ መረጃ ያመለክታል። የኢትዮጵያ አየር መንገድ የተረከበው አዲሱ የቢዝነስ አውሮፕላን የኢትዮጵያ አየር መንገድ ለልዩ እንግዶችና ለልዩ ቻርተር በረራዎች አገልግሎት የሚሰጥ ቦይንግ 737/800 የቢዝነስ አውሮፕላን መረከቡን ዛሬ በድረገጹ ባሰፈረው መረጃ አስታውቋል። አዲሱ የቢዝነስ አውሮፕላን አየር መንገዱ በተለይ በአፍሪካ አህጉር ለንግድና ኢንቨስትመንት ስራዎቻቸውን በርካታ በረራዎች ለሚያደርጉ በከፍተኛ ንግድ ስራዎች ላይ ለተሰማሩ ግለሰቦች፣ ድርጅቶችና ደረጃቸውን የጠበቁ ልዩ ልዩ የቻርተር በረራዎች አገልግሎቶችን ለሚፈልጉ ተጓዦች ልዩ አገልግሎት ለመስጠት እንደሚያስችላቸውም ተገልጿል። ጀርመን ስደተኞችን ለጦር እየመለመለች ነው። የጀርመን መንግስት ሀገሪቱን የሚኖሩ አፍጋኒስታን ስደተኞች በዩክሬን እንዲዋጉ ምልመላ መጀመሩ ተገልጿል። ምልመላው በተለያዩ ወንጀሎች ተጠርጥረውና በስደተኞች መጠለያ ጣቢያ የሚኖሩ 2300 አፍጋኒስታን ዜጎች እንደሚሆኑም ታውቋል። ስደተኞቹ ወይ ለዩክሬን ትዋጋላችሁ አሊያም ወደ ሀገራችሁ ትመለሳላችሁ መባላቸውን ተሰምቷል። የጀርመን ድርጊት ሽብርተኝነትን የሚያስፋፋ ነው ሲልም የደህንነት ባለሙያዎች አስጠንቅቀዋል ሲሉ ቢግ ኒውስ ኔትወርክና አርቲ ኒውስ ዘግበዋል።